አሁን እቺ መኪና ሳሽከረክራት በፊት በሳምንት 4000 ብር ነዳጅ ቀዳለሁ በወር ማለት 16000 ብር ማለት ነው 120 ኪሎ ሜትር ይሄዳል ፉል ቻርጅ ስታደርጊ 2 ብር ከ50 ሳንቲም አካባቢ ነው የሚፈጀው ምን አይነት ግብአቶችን ተጠቅመሃል ወደ ኤሌክትሪክነት ለመቀየር ይሄ መኪና ስንቀይረው አንድ መኪና ለምሳሌ ከውጭ ሲመጣ በ5 ሚሊዮን ብር በ6 ሚሊዮን ብር ወጪ ይመጣል ያለሽን መኪና ስትቀይሪው ግን ነዳጅ ቢያንስ 2000 ብር በቀን ይቀዳል ያለው መኪና ላይ ይሄ ሲቀየርለት ብዙ ነገሮችን ይተዋል ማለት ነው ምን አይነት ባትሪ ነው የምትጠቀሙበት ቻርጅ ማድረጊያው ምኑ ጋር ነው የነበረችው ቮልክስዋገን የምትታወቀው ሞተሯ እዚህ ጋር ነበር ማለት ነው የኤሌክትሪክ ሞተሩን ገጥመንላታል ቺ ቻርጀሯ ነች 5 ባትሪዎች ስለሆነ የተጠቀምነው 5 ጊዜ 12 60 ነው 60 ቮልትን ቻርጅ የምታደርግልን ዲሲ ቻርጀር ነች ማለት ነው ራሱን በራሱ ቻርጅ አድርግ ብለን ስንል ደግሞ ይሄ አሁን እዚሁ ላይ ባለው ኤሌክትሪክ ቻርጅ መጠቀም እንችላለን ማለት ነው መኪናው ቻርጅ እያደረገ ነው አሁን ምናልባት አሁን ይሄንን መኪና ወደ ኤሌክትሪክነት ለመቀየር ምን ያህል ጊዜ ፈጀበ ድምጹ በቃ ዜሮ ነው የሚሆነው እሺ ማለት ድምጽ ነው እንጂ የሞተር ድምጽ የምትሰሚው የለም መኪናው ደግሞ ሲሰራ ብዙ ነገሮች ውስጡን ቀይረናል ማርሽ ሲስተሙ አሁን እቺ መኪና የምትታወቀው ማኑዋል ማርሽ ብቻ ነበር የእጅ ማርሽ ምንለው ማለት ነው አሁን ግን ደግሞ ተጨማሪ ማርሽ ኤሌክትሪካል ማርሽ ጨምረንላታል አካል ጉዳተኛ ሁለት እግር የሌለው ሰው አሁን ይሄን መኪና መንዳት ይችላል ማለት ነው ማሽከርከር ይችላል በዚህ አይነት መልኩ እስከ ጭነት መኪና ድረስ ያሉትን ቀይራቸዋለን ማለት ነው ሰላም ጤና ይስጥልኝ እሺ እንዴት ናችሁ ሰላም ናችሁ እግዚአብሔር ይመስገን እስቲ እንተዋወቅ ስምህንና የሥራ ድርሻን አስተዋውቀኝ ስሜ ዘመኑ ሲሳይ ይባላል ያው የሥራ ድርሻዬ ደግሞ እነዚህ ኖርማል የነዳጅ መኪኖችን ወደ ኤሌክትሪክ መቀየር ነው እንግዲህ እኛም የመጣ ነው ከዚህ በፊት ነጋድራስ ውድድር ላይ አንደኛ በመውጣት አሸንፈሃል ይሄንን መኪና ከነዳጅነት ወደ ኤሌክትሪክ መቀየርን ሰምተን ነውና የመጣ ነው እስቲ የፈጠራ ስራ አጀማመሩ እንዴት እንደነበር በቅድሚያ እናንሳ ነው የፈጠራ ስራ አጀማመሩ ያው እኛ የምንሰራው ኖርማል ጄኔሬተሮችን እንደዚህ አንዳንድ መኪኖችን ጥገና ነው የምንሰራው እና እሱን ስንሰራ ለምን የኤሌክትሪክ መኪና አንሞክረውም ብለን ማለት ሙሉ ቦዲውን አድርገን ሞከርን መጀመሪያ ሙሉ ቦዲውን 80% ቦዲው እዚሁ የተሰራ አድርገን ሞከርን ከዛ በኋላ ደግሞ ለምን አሮጌዎቹን ደግሞ ወደ ኤሌክትሪክ አንቀይራቸውም በሚል ተነሳሽነት ወደ ኤሌክትሪክ ለመቀየር ጀመርን ማለት ነው ይህችን መኪና ለመጀመሪያ ጊዜ ከነዳጅነት ወደ ኤሌክትሪክነት የመጣበት ሐሳብ እንደነገርከኝ ሆኖ ነገር ግን ገና ሐሳቡ ሲጠነሰስ ብዙ ቻሌንጆች ይኖሩታል ተብሎ ይታሰባልኛ በእኛ በኢትዮጵያ ውስጥ ደግሞ እንደዚህ አይነት የፈጠራ ውጤቶች ከጥቂቱ በትንሹ ናቸው ያሉትና እንዴት ነበር ሐሳቡን ስታስቢው በነገራችን ላይ አሁን ኤሌክትሪክ መኪና ይከብዳል ሐሳቡ የሚከብድበትም ነገር ምንድነው አሁን ሌላ የሞተር መኪና ለመስራት ቢሆን ብዙ ሞተሮችን ታገኛለሽ በእነዛ ተጠቀሚያለሽ ይሄኛው ግን ኤሌክትሪክ መኪና ምንም አይነት ስፔር ፓርት እየመጣ አይደለም ኤሌክትሪክ መኪና ወደኛ ሀገር እየመጣ ነው አሁን ግን ቢመጣም ስፔር ፓርት የለም አታገኝም ማለት ነው ለዚህ መኪና የሚሆን አሁንኛ ፈልገን ነው ብዙ ነገሮችን ፈልገን እንደገና ባትሪ ራሱ የሶላር ባትሪዎች እነዚህ ጀል ባትሪ የሚባሉ የሊቲየም እነሱን ተጠቅመን ምናምን ነው የሰራነው እና ያው ስራው ያስቸግራል እንደ አዲስ ስራነቱ እንደገና ደግሞ ስንሰራቸው የነበረው ካሁን በፊትኛ እንደዚህ ማሽኖችን እንሰራለን ማንኛውንም ሞዲፊክ ማሽኖች እንጨት መሰንጠቂያ ብሎኬት ማምረቻ እነዚህ የፕሪካስት ማሽኖች እነሱን እንሰራ ነበር ከዛ ተነሳሽነት ነው አሁን እንደገና ደግሞ እስኪ ይሄን ደግሞ እንሞክረው ብለን የገባነው መጀመሪያ ሲጀምረው ምን አይነት ግብአቶችን ተጠቅመሃል ወደ ኤሌክትሪክነት ለመቀየር አዎ የኤሌክትሪክ መኪና አሁን ያሉት አራት ነገሮች ናቸው አንደኛ ባትሪ ያለው ሁለተኛ ዲናሞ ወይ ሞተር ምንለው ክፍል አለ ሶስተኛ እንደገና ደግሞ ሃርነስ መስመሩ አለ ከዛ በኋላ ዳሽቦርድና ነዳጅ መስጫዎች አሉት እና እነሱን ነገሮች መጀመሪያ ሰባሰብን ከዛ በኋላ እንደገና መኪናው ላይ እስኪ እናሳርፈውና እንየው ብለን መኪናው ላይ አሳርፈን እሱን ማየት ጀመርን ማለት ነው እስቲ ወደ ውድድሩ እንመለስና በዚህ መኪና ነበር የተወዳደርከውና ምናልባት መኪናው ከመሰራቱ በፊት ነው ወደ ውድድሩ የገባው ወይስ ደግሞ መጀመሪያ መኪናውን ሰርተክ ከዛ በኋላ ነው ወደ ውድድሩ የሄድከው የሚለው እናውጋ መኪናው ከተሰራ በኋላ ነው ውድድሩ ውስጥም የገባ ነው መኪናው ከተሰራ አንድ አመት ከሁለት ወር እንደሆነው ነው ልጅ ያሽከረከረች ስትሄድ ከዳኞቹ አንዱ ቢጃይ ናይከር የሚሉት እሱ አገኛትና ለምንድነው እንደዚህ እስኪ ስልክ እንቀያየር ብሎ ስልክ ተቀያየሩ ከዛ በኋላ መጣው ሲነግሩኝ እንደዚህ ውድድሩ ላይ ለምን አትመዘገብም ሲሉኝ ቤተልሔም የምትባል ደግሞ ኢቲቪ ላይ የልጆች ክፍል ላይ የምትሰራለች እና እሷ ሊንኩን ላከችልኝ በዚህ ተመዝገባለችኝ ከዛ እዛ ውድድር ላይ ተመዘገብን ብዙ ክርክሮች ነበሩት ያውኛ ደግሞ በተግባር የሰራነው ነገር ስለሆነ በተግባር አሳይተን ለመሸለም በቅተናል ማለት ነው
ጥሩ እስቲ ውድድሩ እንዴት ነበር? ብዙ አይነት ሰዎች እዛ ጋር አሉ፣ ብዙ ተፎካካሪዎች አሉና ከነሱ ጋር የነበረክ ቁርኝነትስ ምን ይመስላል? ከነሱስ ምን አይነት ልምዶችን ወስደሃል? ሰውና ሰው አሁን ስትገናኝ ብዙ አይነት ልምዶችን ትወስጃለሽ። ከአንዱ አንዱ ይሻላል፣ ከአንዱ ደግሞ አንደኛው ይሻላል። ብዙ ሰዎችን አግኝተንበታል። እንደገና ደግሞ እዛ ላይ ደግሞ የተሰየሙት ዳኞች በጣም በሙያ ያላቸውና እንደዚህ በቢዝነስም ላይ ደግሞ ብዙ ቢዝነሶችን የሚመሩ ሰዎች ናቸው እና ሲያዩ ደግሞ ዳኝነታቸውን ከብዙ አንግል ነው። ከቢዝነሱም አንግል፣ ከአዋጭነቱ አንግል፣ እንደገና ደግሞ ከችግር ፈችነት አንግል ይሄን ነገር አይተው ያው የኛን አንደኛ እንድንወጣ አድርገዋል ማለት ያሉትም ደግሞ እንደዚህ አሁን የማይታዩ የነበሩ ጋዜጠኞችም የነበራቸው ድጋፍ እነሱን እንትን ብለው ያው አንደኛ ወጥተን ተሸልመናል ማለት ነው። ጥሩ ምን ተሰማክ በዛ ጊዜ? ያው ብዙ አይነት ዙሮች ነበሩት፣ ብዙ ውድድሮች ነበሩትና ያንን ሁላ አልፈ ለአንደኛ ደረጃ ለሽልማት ስትበቃ ምን አይነት ስሜቶችን አስተናገድክ ባንተ በኩል? እዛ ላይ እንደውም እንዴ ስትሸለም ፈገግ አትልም ወይ ይሉኛል። እሺ ፈገግ ለማለት ሞክራለሁ፣ ግን ምንም እንትን የተቀየረብኝ ነገር የለም። ያው ነው ማለት አሸንፋለሁ ብዬ ደግሞ አስቤያለሁ። ከመጀመሪያም እንደውም ሲጠይቁኝ አንደኛ ነኝ ያልኳቸው። ስለዚህ ጠብቄው ስለነበረ ብዙም እንትን አላልኩም። በራስ መተማመንህም ረድቶሃል ማለት ይቻላል። ትክክል ነው። በውድድሩ ምን ያህል ገንዘብ አሸናፊ እንደሆንክና በዛ ጊዜ ደግሞ ያንን ገንዘብ ስታሸንፍ ምን ለመስራት አሰብክበት? እኛ ውድድሩ አሁን ከሚሰጠው ገንዘብ በላይ የምታገኛቸው የሰው ኃይሎች ማለት አሁን እኛ እዛ ከገባን በኋላ ብዙ ሰዎች የደወሉ እንትን ይላሉ፣ ይመዘገባሉ። ውድድሩ ኢቢሲ 1 ሚሊዮን ብር ሰጠን። እንደገና ደግሞ የኢትዮጵያ ንግድ ባንክ ደግሞ 200 ሺህ ብር እሱን እንትን አለልን። እንደገና ደግሞ ይሄ ያለ እንትን በአነስተኛ ወለድ እስከ 10 ሚሊዮን ብር ድረስ ያለምንም ኮላተራል ያለምንም ማስያዣ በዶክመንታችን ብቻ እንድንወስድ እነሱም ፕሮግራሞች አመቻችቶልናል። በዛ ብርስ ምን ለመስራት አስባል? ያው ይሄንን ስራ እንደምትቀጥልበት የታወቀ ነው። ከዚህ በፊትም የምትሰራው ስራ አለና ምናልባት ምን አይነት ነገሮችን አዳድርገክ ለመሄድ አስበሃል? እኛ አሁን በዛ ብር ያሰብነው ምንድነው አሁን የተገዙ እጃችን ላይ ያሉ መኪኖች አሉ፣ የራሳችን መኪኖች ሚኒባስና እንደዚሁ የቤት መኪኖች እነሱን ወደ ኤሌክትሪክ ቀይረን ህብረተሰቡ እንዲያያቸው ነፃ አገልግሎት መስጠት፣ መጀመሪያ ለህብረተሰቡ ማስተዋወቅ ያን ስራ እንሰራለን ብለን እናስባለን። በሀገራችን አሁን ላይ የነዳጅ መኪናን ወደ ኤሌክትሪክ የመቀየር ሂደቱ የለም። አንተ የመጀመሪያው ነህ። ሲቀጥል ደግሞ የነዳጅ መኪና አሁን ላይ በተወሰነ መልኩ እየተከለከለ ነው የሚገኘውና ብዙዎች ወደ ኤሌክትሪክ መኪና ሙቭ እያደረጉ ነው ያሉት። ምናልባት ከችግር ፈቺነቱ አንፃር ምን ይመስላል? ይህን ስራ መስራትክ ለሀገር ምን አይነት ጠቀሜታ ያመጣል ብለህ ታስባለህ? ለሀገር ትልቅ ጥቅም አለው ማለት ለሀገርም ለህብረተሰብ ይሁን ለሁሉም ሰው ትልቅ ጥቅም አለው። አሁን ለምሳሌ እኔ አሁን እቺ መኪና ሳሽከረክራት በፊት በሳምንት 4000 ብር ነዳጅ ቀዳለሁ። አካያዴ ቁጥብና ውስን ከሆነ 4000 ብር ቀድቼ በወር ማለት 16000 ብር ማለት ነው። እኔ አሁን እቺ መኪና ከተቀየረች አመት ከ6 ወር ሆኗታል። አመት ከ6 ወር ማለት በ16000 ብር ስትመጪው ከ300000 ብር በላይ ይሆናል ማለት ነው። ያ ማለት እኔ 300000 ብር አተረፍኩኝ። አገሪቱ ደግሞ ከዚህ እኔ ከተጠቀምኩት በላይ ደግሞ ለአገሪቱ ትልቅ ጥቅም አለው። አንደኛ በካይ ጋዝ የሚለቀው ነገር የለም። ሁለተኛ ዘይት አትጠቀሚም። እንደገና ደግሞ ይሄ ሞተር ፓርት ላይ ያሉ ነገሮች አሁን ይሄ ፍርሲዮን ሸራ የምትያቸው ዘይት፣ እነዚህ ፊልትሮ ምናምን ካርቡሬተር ሰርቪስ እነዚህ ካንዴላ ምናምን የለውም ይሄ መኪና ማለት እና ከዚህ አንግል ይሄ ማለት አሁን ምንድነው ዶላሩ ሙሉ በሙሉ ያስቀርልናል ማለት ነው። እንደገና ደግሞ ይሄ መኪና ስንቀይረው አንድ መኪና ለምሳሌ ከውጭ ሲመጣ በ5 ሚሊዮን ብር በ6 ሚሊዮን ብር ወጪ ይመጣል። ይሄ መኪና ግን ያለሽን መኪና ስትቀይሪው ግን አሁን እኛ አንድ 5L ወይም 3L የምንላቸው መኪኖች በ720 ሺህ ብር ነው ልንቀይር ያሰብነው። አሁን ያ ማለት ምንድነው በ720 ሺህ ብር ሲቀየርለት ያ መኪና ያለው መኪና ላይ ይሄ ሲቀየርለት ብዙ ነገሮችን ይተዋል ማለት ነው። ነዳጅ ቢያንስ 2000 ብር በቀን ይቀዳል። ያን በቀን 2000 ብር የሚቀዳው ነዳጅ ያቆማል ማለት ነው። ይሄ ያን 2000 ብር ቆጥቦ 720 ሺህ ብሩን ለኛ ይከፍላል። በሱንትን አሁን አገሪቱ እንደገና ደግሞ ህብረተሰቡም ደግሞ በእርግጠኝነት ይሄ ኤሌክትሪክ መኪና ከገባ በኋላ 25 እና 20% ሊቀንስለት ይችላል ትራንስፖርት ብለን እናስባለን። ያው ከጥቅሙ አንፃር ብዙ ጥቅሞች አሉት ማለት ነው።
ጥሩ ምን አይነት ባትሪ ነው የምትጠቀሙበት? ማለት ቻርጅ ማድረጊያው ምኑ ጋር ነው? ብዙዎች አሁን ጥያቄ ሊሆን የሚችለው ቻርጅ ምኑ ጋር ነው፣ እንዲሁም ደግሞ ምን አይነት ባትሪ ነው፣ የባትሪው ደግሞ አስተማማኝነት ምን ይመስላል የሚሉት ብዙ ጥያቄዎች ይመስሉኛልና እነሱንስ ብትመልስልኝ። አዎ እነሱ ምን መሰለሽ አሁን እኛ ቻርጅ የምትደረገው መኪናዋ አንደኛ ራሷንም ቻርጅ ታደርጋለች የተገጠመላት ሲስተም። እንደገና ሁለተኛ ደግሞ ቤትሽ ውስጥ አሁን መብራት ቢጠፋ ከሷ ላይ ስበሽ መጠቀም ትችያለሽ ለ8 ሰዓት ተኩል ያህል። እንደገና ደግሞ ቻርጅ ደግሞ በቤት ቆጣሪ ላድርጋ ካልሽ ደግሞ በቤት ቆጣሪ ቻርጅ ማድረግ ትችያለሽ። ባትሪዎቹን መኪናዋ ትንሽ ጠባብ ስለሆነች ሁሉም ነገሯ ወንበር ስር ነው ያስቀመጥነው። ወንበር ስር አድርገናል። ቻርጀር አላት። ቻርጀሩን ስበሽ መሰካት ትችያለሽ ማለት ነው። ምናልባት ከድምጽ አንፃር ይህ መኪና እንግዲህ እንደምናውቀው በጣም ድምጽ የነበረው መኪና ነውና የኤሌክትሪክ ከሆነ በኋላ ለውጡስ ምን ይመስላል? ድምጹ በቃ ዜሮ ነው የሚሆነው። እሺ ማለት ድምጽ ነው እንጂ የሞተር ድምጽ የምትሰሚው የለም። የሞተር ድምጽ በጣም ይጮሃል። ይሄኛው ግን እሺ የማለት አይነት ድምጽ እንጂ ሌላ አይነት ነገር የለውም። እንደገና መኪናው ደግሞ ሲሰራ ብዙ ነገሮች ውስጡን ቀይረነዋል። አሁን እነዚህ እንትኖቹ አሁን በሮቹ ምናምን ኤሌክትሪካል ናቸው። በኤሌክትሪክ ነው የሚወርዱት የሚወጡት። እንደገና አካል ጉዳተኛ ደግሞ ሁለት እግር የሌለው ሰው መኪናውን ማሽከርከር ይችላል። የተገጠመለት ሲስተም በእጅ ብቻ እያሽከረከርሽ መሄድ የምትችይበት ሲስተም አለው። ማርሽ እንደገና ደግሞ ማኑዋል ማርሽ አለው፣ ኤሌክትሪካል ማርሽ አለው። በማኑዋል ልጠቀም ካልሽ ማኑዋል አንደኛ ሁለተኛ እያልሽ መጠቀም ትችላለሽ። ኤሌክትሪካል ደግሞ ዲና አር አለው፣ ድራይቭ እና ሪቨርስ እነሱ አሉት። በሱን ደግሞ መጠቀም ትችያለሽ ማለት ነው። ጥሩ ምናልባት አሁን ይህንን መኪና ወደ ኤሌክትሪክነት ለመቀየር ምን ያህል ጊዜ ፈጀብህ? መኪናው የፈጀብን እኛ ያው አዲስ ስራም ስለሆነ ነው 18 ቀን አካባቢ ፈጅቶብናል። ማለት ሙሉ ቦዲውንም ለማደስና እንደዚህ ታፒሰሪ ስራዎችንም እንደዚህ ኤሌክትሪክ ሲስተሙንም እንትን ለማለት 18 ቀን ፈጅቶብናል። ጥሩ ወደፊትስ ምን እያሰብክ ነው? ማለት የነዳጅ መኪኖችን ወደ ኤሌክትሪክ የመቀየሩን ሂደት ገፍተህበት ልትሄድ አስበሃል? እስካሁንስ ደግሞ ምን ያህሎችን ቀይረሃል የሚለውን ብትመልስልኝ። አዎ አሁን እኛ የነዳጅ መኪኖችን ለመቀየር ቦታና እንትኖችን እያመቻችን ነው። እኛ ጋር አሁን ወደ 4700 ሰው አካባቢ ተመዝግቧል ለማስቀየር እና ምንድነው አንድ እየጠበቅን ያለነው የመንገድ ትራንስፖርት ፈቃድ እየጠበቅን ነው። ያ ማለት ምንድነው ይሄ መኪና አሁን ቦሎውንም ሊብሬውንም ስታዩ ቤንዚል ነው የሚለው። ያ ቤንዚል የሚለው ሲስተም ደግሞ ከኢንሹራንስ ጋር የተያያዘ ችግር ስላለው ይሄ መኪና ወደ ኤሌክትሪክ ተብሎ መቀየር አለበት። ያን ሲስተም ደግሞ የሚሰጠን መንገድ ትራንስፖርት ነው። አሁን መንገድ ትራንስፖርት ላይ ምን አለ መሰለሽ አሁን የነዳጅ የቤንዚል መኪና ወደ ናፍጣ መቀየር ትችያለሽ፣ የናፍጣ ወደ ቤንዚል መቀየር ትችያለሽ፣ ህጉ ላይ አለ። ይሄኛው ግን አዲስ ነው ለኛ ሀገር አዲስ ነው ማለት የነዳጅ ሲሰራ የነበረ መኪና ወደ ኤሌክትሪክ የሚቀየር ተብሎ ህጉ ላይ የለም። ስለዚህ ያንን ደግሞ ማመልከቻ አስገብተን እሱን እያዩት ነው። በቅርብ ጊዜ ይፈቅዱልናል ብለን ተስፋ እናደርጋለን። ምናልባት ያው ይህ መኪና እንደ አዲስ ነውና ሁሉም ነገሮቹ የተቀየሩት ባትሪው የቱ ጋር እንደሆነ ቻርጅ ማድረጊያው የቱ ጋር እንደሆነ እየተዘዋወረን ደግሞ ብታሳየኝ ደስ ይለኛል። እሺ ማየት እንችላለን። እሺ አሁን ይሄ መኪና ማለት ይሄ አሁን ስንከፍተው ድሮ የነበረችው ቮልክስዋገን የምትታወቀው ሞተሯ እዚህ ጋር ነበር ማለት ነው። የነዳጅ ሞተሯ እዚህ ጋር ነበር የሚቀመጠው ማለት ነው። ከስር አሁን እኛ ምንድነው በእንትን አገናኝተን የኤሌክትሪክ ሞተሩን ገጥመንላታል። ቻርጀሯ ደግሞ ይቺ ቻርጀሯ ነች። ቻርጀር ማለት 60 ቮልት ትላለች። 60 ቮልት 5 ባትሪዎች ስለሆነ የተጠቀምነው 5 ጊዜ 12 60 ነው። 60 ቮልትን ቻርጅ የምታደርግልን ዲሲ ቻርጀር ነች ማለት ነው። ራሱን ደግሞ ራሱን በራሱ ቻርጅ አድርግ ብለን ስንል ደግሞ ይሄ አሁን እዚሁ ላይ ባለው ኤሌክትሪክ ቻርጅ መጠቀም እንችላለን ማለት ነው። መኪናው ቻርጅ እያደረገ ነው አሁን ማለት ነው። እና ይሄኛውን ደግሞ መስመር ለቤት መጠቀም እንችላለን። ከዚህ ላይ ወስደን ለላይት እንደዚህ አንዳንድ ነገሮች ስራ መጠቀም እንችላለን ከዚህ ላይ ወስደን ማለት ነው። ይሄ ነው የነበረው የሞተሩ ክፍል ከዚህ ላይ ነው የተነሳው ማለት ነው። ሌላስ የተቀየረ ነገር ምን አለው? ከኋላ የነበረው ሞተር ቀይራችሁ በዚህኛው ቀይራችሁታልና ሌላ ደግሞ ተጨማሪ ነገር የቀየራችሁት ምን ነው? እሱ ምንድነው ውስጥ ላይ ይሄ ፔዳል ሲስተሞቹ አሁን ለምሳሌ የነዳጅ መኪና እያለች ፍርሲዮን ነበራት። 3 ፔዳል ነው የነበራት። ፍርሲዮን፣ ፍሬንና ነዳጅ ነበራት። እኛ ግን አሁን ያደረግናት አውቶማቲክ ነች። ነዳጅና ፍሬም ብቻ ነው ያላት ማለት ነው። እሱ ሲስተም ከፊት ተቀይሯል ማለት ነው። እንደገና ደግሞ የማርሽ ሲስተሙ አሁን እቺ መኪና የምትታወቀው ማኑዋል ማርሽ ብቻ ነበር፣ የእጅ ማርሽ የምንለው ማለት ነው። አሁን ግን ደግሞ በሌላም ደግሞ ማርሽ ተጨማሪ ማርሽ ኤሌክትሪካል ማርሽ ጨምረንላታል። እሱ ማለት ድራይቭ እና ሪቨርስ አድርገን በበተን
አድርገንላታል። እሱን ወደ ውስጥ ማየት እንችላለን። እሺ አሁን እቺ አሁን የምትያዩት መኪና ውስጧ የተቀየረው ፓርት ምንድነው? አሁን ይሄን ቁልፋችንን ስናበራ አሁን ሞተር ተነስቷል ማለት ነው። በፊት የነበረችው መኪና ትጮህ ነበር ማለት ነው። ከዛው እጅ ፍሬናችንን እናስለቅቀን መኪናችን መሄድ ይጀምራል ማለት ነው። አሁን የኋላ ማርሽ ለማድረግ በዚህኛው ማርሽ መጠቀም እንችላለን። በዚህ አሁን ወደ ኋላ ማርሽ መሄድ እንችላለን። በዚህኛው ማርሽ ወደ ኋላችን እንሄዳለን። እንደገና ደግሞ ይቺ አር ሪቨርሷን በሷ ደግሞ የኋላ ማርሽ አስገባን ማለት ነው። እና ይቺ አሁን በሁለቱም ማርሽ ትሰራለች ማለት ነው። ይቺ ዲና አር ኤሌክትሪካል ማርሹ ላይ እንደገና ደግሞ ማኑዋል ደግሞ በዚህ አንደኛ ሁለተኛ ሶስተኛ የኋላ ማርሽ እያደረግን መጠቀም እንችላለን። እንደገና ለአካል ጉዳተኛ ወይም ደግሞ አንድ ሰው ሲደክመው መኪናውን እግሬ አሁን እየነካረልን መኪናውን በእጄ ነው እያሽከረከርኩት ያለሁት ማለት ነው። አሁን መኪናችን እየሄደ ነው ማለት ነው። ማርሽ ስናስገባለት አሁን መኪናው መሄድ ጀመረ ማለት ነው። አሁን አካል ጉዳተኛ ሁለት እግር የሌለው ሰው አሁን ይሄን መኪና መንዳት ይችላል ማለት ነው። ማሽከርከር ይችላል። እንደገና ይሄ ኤሌክትሪክ ሲስተሙን የሚያሳየን ፓርት ነው። አሁን ለምሳሌ 59% 59.6% አለው። ያ ማለት 60 ቮልት ባትሪ 5 ባትሪዎች ስለሆነ የተጠቀምነው እነሱ ሲስተሞች አሉት ማለት ነው። መኪናው ይሄን ይመስላል። ያው ስክሪንም አለው እንግዲህ እንደዛ ነው። የበር ደግሞ ማውጫና ማውረጃቸው እነዚህ ማኑዋል ነበር በእጅ እንትን የሚል ነበር። አሁን በኤሌክትሪካል ነው የምታወጪው የምታወርጂው ማለት ነው። በጣም ጥሩ እንግዲህ ብዙ አይነት ለውጦችን አይቼበታለሁ እኔ በግሌ እና ሁሉንም መኪኖች አሁን በዚህ አይነት መልኩ ነው ማለት ነው መቀየር የሚቻለው። አዎ በዚህ አይነት መልኩ ማንኛውንም መኪና መቀየር ይቻላል ማለት ነው። እስከ ጭነት መኪና ድረስ ያሉትን በዚህ አይነት መልኩ እንቀይራቸዋለን ማለት ነው። እስቲ ለወደፊት ያሰብከው ነገር እንዲሁም ደግሞ አንተን ዘመኑን ወደፊት ምን ላይ እናገኘው የሚለው መልስልኝና እዚህ ጋር እናጠናቀቃለን። እሺ እኔ አሁን ለወደፊት ምንድነው ይሄ ቀየራው ላይ ብቻ ሳይሆን አሁንም እየሰራን ያለው መኪና አለ ሙሉውን ቦዲውን እዚሁ ለመስራት ኤሌክትሪካል ፓርቱንም አሁን እኛ አንድ የሰራናት መኪና አለች። አሁን እሷ ምንድነው ሙሉ ቦዲው 100% እዚሁ ነው የሰራነው። እንደገና ደግሞ ከ65% በላይ የሚሆነው ደግሞ ኤሌክትሪካል ስራውም እዚሁ ነው የተሰራው። አሁን ለምሳሌ ሞተር የምንለው ከስር ዲናሞም እንትኑ ተሽከርካሪ ፓርቱን አሁን እሱን እዚሁ ነው ጠቅለን የሰራነውና ያመረትነው እና ለወደፊት እነዚህን ማምረት እንደገና ደግሞ ከውጭ የሚገቡ ደግሞ ኤሌክትሪክ መኪኖች ለነሱ ደግሞ የሰርቪስ አገልግሎት መስጠት እንደዚህ የሚበላሹትን ጥገና ስራ እንደገና ስፔር ፓርት ይፈልጋሉ። አሁን ለምሳሌ ስፔር ፓርታቸው ለ3 አመት ያህል ላይገባ ይችላል። መኪኖቹ አዲስ ስለሆኑ ስለማይበላሹ እነሱን አሁንኛ ከወዲው አዘጋጅተን ስፔር ፓርቱን ማምረት ነው የምንፈልገው። ምናልባት አሁን ቅድም ላይ የጠቀስክልኝ የገንዘብ መጠን አለ ሰዎች የነዳጅ መኪናው ወደ ኤሌክትሪክ ለመቀየር የሚከፍሉት የገንዘብ መጠን አለና እንደየመኪናው አይለያይም ወይ? እንደየመኪናው ይለያያል። አሁን ለምሳሌ የቤት መኪና አሁን ለምሳሌ እቺ መኪና ስንቀይራት ያው እቃዎችን ከብዙ አትራፊዎች ላይ ስለገዛን 315 ሺህ ብር ፈጅታለች። አሁን ደግሞ ከሷ ከፍ ያለ መኪና አሁን ሚኒባስ ደግሞ ለመስራት ስንፈልግ እሱን ደግሞ ወደ 610 ሺህ ብር አካባቢ ይፈጃል። የእጃችንና አንዳንድ ነገሮችን ጨምረን ወደ 720 ሺህ ብር ያለው ለዛ ነው እና እንደየመኪናው ፈረስ ጉልበት ወይም ደግሞ ኪሎዋት ይለያያል። ምናልባት የነዳጅ መኪናን ወደ ኤሌክትሪክ መቀየር የሚፈልጉ ሰዎች አንተን በምን አይነት በኩል ማግኘት ይችላሉ? ያው ተመዝግቦ ለመቆየትም ሆነ ወደፊት ለማሰራት አንተን በምን በኩል ማግኘት ይችላሉ? እኔ አሁን ቦታ ያመቻቸው ነው ወደዚህ ወደ ሚድሮክ አካባቢ በስልክ ቁጥሬ ግን ደውለው በቴሌግራም ላይ የመኪናቸውን ፎቶና ስማቸውን መላክ ይችላሉ። 0911 9297 29 ነው ስልኬ። በሱ ደውለው ማግኘት ይችላሉ ማለት ነው። እሺ ከሚያመጣው የወደፊት የሆነ ብዙ አድቫንቴጆች እንዲሁም ደግሞ ከችግር ፈችነቱ አንፃር ማለት የምትፈልገው ነገር ካለ በመጨረሻ እድሉ ልስጥ። ከችግር ፈጅነቱ አንፃር ስንጀምር ምንድነው ችግር ፈጅነቱ? አዎ ችግር ፈጅ ነው። ለምን አሁን ለምሳሌ እኛ የምናመጣው አሁን ሰሞኑን ነዳጅ ጨምሯል። 82 ብር አካባቢ ገብቷል ቤንዚን። አሁን ለምሳሌ ይሄን መኪና ስነዳው በፊት 5 ኪሎ ሜትር ነው የሚሄደው በ1 ሊትር። በ1 ሊትር 5 ኪሎ ሜትር ሄደ ማለት ይሄ መኪና ግን 5 ኪሎ ሜትር ለመሄድ በ15 ሳንቲም ነው የሚሄደው። ስለዚህ ያ ማለት ትልቅ ችግር ፈቶልሻል ማለት ነው። 80 ብርን ወደ 15 ሳንቲም አውርዶታል ማለት ነው። የተጠቀምኩለት ሲስተም ስላለ የኤሌክትሪክ ሲስተሙ እና ቻርጅ ፉል ቻርጅ አድርገሽ 120 ኪሎ ሜትር ይሄዳል። አሁን እሱን እያሳደግ ነው። አሁን 120 ኪሎ ሜትር ሄደ ማለት ፉል ቻርጅ ስታደርጊ 2 ብር ከ50 ሳንቲም አካባቢ ነው የሚፈጀው። ስለዚህ ያ ችግር ፈችነቱ ትልቅ ነው ማለት ነው።
ፉል ቻርጅ ለማድረግ ምን ያህል ሰዓት ይፈጃል? 2 ሰዓት ከ10 2 ሰዓት ከ20 አቁመሽ ልታደርጊ ከፈለግሽ አለዛ ደግሞ በራሱ ቻርጅ አድርግ ካልሽ ደግሞ ሰክተሽውም ማሽከርከር ትችያለሽ ማለት ነው። ጥሩ እሺ ስለሰጠኸኝ ጊዜና ማብራሪያ እጅግ አድርጌ አመሰግናለሁ። እሺ እኔም አመሰግናለሁ። ሰላም